መልካም እንግዲህ የክራይሲስ ግሩፕ እንዳጠናው በኢትዮጵያ በሚመጡት አመታት ውስጥ ችግር የሚገጥማት ሀገር ነው የሚገጥማት ሰላም ማይኖራት ሀገር ናት ብሎ አስቀምጧል። ባለፈው አመትም ያወጣውን ይሄንን ጥላት አይቸው ነበር። በብሔር በጎሳ በሃይማኖት ጸቦች ሊነሱ ይችላሉ ብሎ ተቋሚ ነገር አስቀምጦ ነበር። ስለዚህ የክራይሲስ ግሩፕን ጥላት ተከትሎ ሰዎች ምርጫው ባይደረግ ጭራሽ የሚያባላን ነገር ነው የሚመጣው። ይሄ ምርጫ በጣም አደገኛ ነው እንደሚሉ ሰዎች አሉና ምን ያስባሉ? ቁርጠኛ ነው ትርሶ ምርጫው መደረግ አለበት በዚህ 5 ወራት ውስጥ ነው ቢሉት? I hate to say I told you so ይላሉ ፈረንጆች። እኔ እንዳልኩሽ ገና እዚህ ሀገር ሳልመጣ ገና ኃይለ ማርያም መውረዱ እንደተረጋገጠ ኢንፋክት በግልጽ ባይሆንም ከ2016 የፈረንጆች አቆጣጠር ከኢሬቻ መሳክር በኋላ ስንወተውት ስናጠና ስንጽፍ የነበረው እኔና ፕሮፌሰር ስኬል በተለያየ እኔም እሱ በተናጠል ሌሎችም ስንጽፍ የነበረው ጸጋዬ ስንጽፍ የነበረው ማኔጂንግ ትራንዚሽን የሚለው ነገር ነበር ስንነበረው 2016 ማለት እንግዲህ ኢማጂን 3-4 አመት በፊት ነው። ከዛ ጀምሮ ስንል የነበረው ምንድነው ትራንዚሽኑ ማኔጅ መደረግ አለበት። ቅድም ያልኩሽ አሁን ይሄ የተጠለፈ ሽግግር ነው ምናምን ሚስ ማኔጅ ትራንዚሽን ነው። ዛሬ ሰዎች ምርጫ ይደረግ አይደረግ ክርክሩ ዋጋ ቢስ ነው። መሆን የነበረበት ሽግግር ውስጥ ገባን የግድ ምርጫ መምጣቱ የማይቀር ነው። ለምርጫ መደረግ የነበረባቸው ዝግጅቶች አልተደረጉም። የመጀመሪያው ዝግጅት የሀገሪቷ ተፎካካሪ ተነዛዛሪ የፖለቲካ ሊቃን አመራር ድርጅቶች ቁጭ ብለው መደራደር ነበረባቸው። አሁን ምርጫው ይካሄድ አይካሄድ እሱ ራሱ ለውይይት የተወያዩበት አይደለም። በተለያዩ መድረኮች አንስተናል። በነገራችን ላይ በተለይ ገዢው ፓርቲውና ጠቅላይ ሚኒስትሩ ፈጽሞ ሊሰሙት የማይፈልጉት ምርጫው ይካሄድ ይላሉ። ምንም ዝግጅት እየተካሄደ አይደለም። ትንሽ ስለ ምርጫው እኮ መወራት የጀመረው እኔና እኔ መሰሉ ሰዎች ወደ ምርጫ እንገባለን ስንል ትንሽ አቧራ መነሳት ተጀመረ እንጂ ምንም ዝግጅት ቴክኒካል የሆነ ስራ ምናልባት ምርጫ ቦርድ እያደረገ ነው። በምንድነው ሰርገኛ መጣበር በሬ ቀጥሱ ነገር እያደረጉ ነው። ዝግጅት አልተካሄደበትም። ዝግጅት አልተካሄደበትም ማለት ምርጫው ይተላለፍ ማለት አይደለም። ምርጫው የሚተላለፍም ከሆነ የሀገሪቷ ሊቃን ተወያይተው ይተላለፍ ለምን ይተላለፍ ከተላለፈ በምን ያህል ጊዜ በዚያ ጊዜ ምንድነው መሰራት ያለበት ያልተሰራ አሁን ያላደረግናቸው ዝግጅቶች በዛ ጊዜ ውስጥ መደረግ ያለባቸው ዝግጅቶች ምንድናቸው 1 2 3 4 ማስቀመጥ ያንን ዝግጅት ማን ያደርገው መንግስት ፓርቲ የትኛው ፓርቲ ማን ቁጭ አድርጎ ኮንሰንሰስ ላይ ማድረግ ያስፈልጋል። ችግሩ ምን መሰለሽ ገዢ ፓርቲው እንደሚመስለኝ እንደምንም አድርጎ ምርጫውን አልበስብሶ ለማለፍ የሚፈልጉ ነው የሚመስለው። ምክንያቱም ሙሉ ሪፎርም ሁሉም የሚስማሙበት የምርጫ ሂደት የምርጫ ዝግጅት ከተካሄደ የፕሌይንግ ፊልዱ ፌር ስለሚሆን እንሸነፋለን ብለው ስለሚያስቡ ቤልቲን አድቫንቴጅ የነበረው የኦቶሪቴሪያን ሲስተም የነበረው የአምባገነናዊ ስርዓት ትሩፋቶችና ቅሪቶችን ለመጠቀም ፈልገዋቸው መሰለኝ ወደ ምርጫ የሚሮጡት። ስለዚህ ምርጫው ይራዘም አይራዘም ለውይይት መቅረብ አለበት፣ መደራደር ያስፈልጋል። ይካሄድ ከተባለ ግን አይ ገና ለገና ምርጫ ይተላለፋል ብለን እጃችን ጠቅለን ደግሞ አንጠብቅም። we are getting ready ምርጫውን ነገ ካረጉት እንሳተፋለን፣ ነገም ካረጉት እንሳተፋለን። ካራዘሙ ደግሞ በእኛ ውይይትና በእኛ ድርድር በእኛ እኛ ስን ተቃዋሚ ውስጥም ያለ ነው ገዢ ውስጥም ያለ ነው ተደራድረን ተዋድረን እናስተላልፋለን። የሚተላለፍ ከሆነ ይደረግ ከተባለ ደግሞ አይ ያለ ዝግጅትም ቢሆን እናድርገው ከተባለ የፊናችንን ዝግጅት እናደርጋለን ማለት ነው። ምርጫ 97 ላይ ምርጫ የሚመስሉ ነገሮች በደንብ በኃይል ነበሩ፣ ዲቤቶች ነበሩ። ሚዲያው በሙሉ ስለ ምርጫ ነው የሚያወራው። አሁን እኔ እንደ አንድ የሚዲያ ሰው ለኔ ግራ ገብቶኛል። ስለ ምርጫ እኛን የምናወራው እንጂ መንግስት ምንም እያለ እየተናገረ አይደለም። ለምሳሌ ባይደረግ መንግስት አላደረገም ካለ ምን ታደርጋላችሁ? የኛ ኦፕሬሽናል አሰምፕሽን አሁን ያለው ስራችን እየሰራንበት ያለ ነው ምርጫው ግንቦት ውስጥ ይካሄዳል በሚለው አስቀምጠን ነው። ይሄንን ደግሞ ጠቅላይ ሚኒስትሩ ፓርላማ ላይ ብለውታል። የመንግስት ባለስልጣናት ደጋግሞ ስላሉት የጋራ ውሳኔም ቢሆን ከዚህ በፊት በነበረው ሂደት እየሄዱ ስለሆነ ዝግጅታችን ሐምሌ ላይ ምርጫ ይካሄዳል። ለዛ ዝግጅት እያደረግን ነው። የማይደረግ ከሆነ መንግስት ለምን እንደማይደረግ ኤክስፕሌን ማድረግ ብቻ ሳይሆን ተቃዋሚው ማሳመን መቻል አለበት። ህግ አለ እየተመራን ያለው በነባሩ ህግ ነው። በዛ ህግ መሰረት
የሚያረዝሙት ከሆነ የትበትኛው ህግ እንደሆነ መናገር አለባቸው። ያ ብቻ አይደለም። እኔ የምመክረው አንዳንዴ አሁን ያስቸግረኛል፣ ፎርማሊ ስለ ፖለቲካ ስለገባው መምከርም ይከብደኛል። የምመክራቸው ግን ይሄ ሽግግር እንዲሳካ ከተፈለገ ከተቃዋሚ አመራር ጋር ቁጭ ብለው ተወያይተው የሚያሳልፉት ከሆነ የማሳለፍ ፍላጎት ካላቸው በሚዲያ በሚደረግ አዋጅ መሆን የለበትም። ቁጭ ብለው ተማምነው አዲሱን ቀነቀጠሮም ተወያይተው ማስቀመጥ መቻል አለባቸው። የምናደርገው ምክርም የምናደርገው ግፊትም በውይይት እንዲሆን። መልካም እንግዲህ ወደ ፓርቲ ተቀላቅለዋል፣ ወደ ፓርቲ መጥተዋል። እርሶም ፖለቲከኛ ሆነዋል፣ ለምርጫም ይወዳደራሉ። የዜግነት ጉዳዩ እንዴት እንደሆነ ይነግሩኛል በዛው። እሱ ጉዳይ አግዶትም ወይ ተግዳሮት አይሆንቦትም ወይ የሚለው ነው። ሆኖም ቀረም እርሶ ወደ ፓርቲ መጥተው ቢያሸንፉ ምንድነው የሚያደርጉት? ለህዝቡ የተለየ የሚያደርጉለት የሚሰሩለት ነገር ምንድነው? በጣም በቀላሉ ጭቆና የሌለበት ሰው በፍላጎቱ ባደረገው ንግግር በጻፈው ጽሁፍ ባለው አመለካከት የማይገደልበት ሚኒመም ሀገር አንድ። ሁለተኛ ብሔር ብሔረሰቦች በራሳቸው ክልል ላይ ፈጣሪ በሰጣቸው መሬት ላይ ሙሉ ባለቤት ሆነው ሌላ ሰው በሚልክላቸው ተሿሚ ሳይሆን ራሳቸው መርቀው በሚያስቀምጡት ሰው እየተዳደሩ በፌደራል ደረጃ ደግሞ እንደ አስተዋጽኦአቸው እንደ ብዛታቸው ውክልና በፖለቲካ ውስጥ የሀብት ክፍፍልም ፍትሃዊ በሆነ መልኩ የሚያገኙበትን ስርዓት እንዲቋቋም እታገላለሁ። ስርዓቱን በመዘርጋት ላይ ከሀገሪቷ ልሂቃን ጋር በመወያየት በመደራደር እንሰራለን። የአንድ ግለሰብ የአንድ ፓርቲ አመለካከትን በሀገር ላይ ለመጫን የሚካሄደውን ሂደት በማስቀረት በውይይት በድርድር በስምምነት በክርክር ላይ የተመሰረተ የሁላችንም የሆነ ፖለቲካዊ ስርዓት ለመገንባት እጥራለሁ። ነገር ግን አቶ ጀዋር አምባገነን ናቸው፣ እውቀታቸው በጣም ኩሩ አድርጓቸዋል እና ሁሉ ነገር አውቃለሁ ባይ ናቸው ተብሎ ነው የሚታሙት። እርሱ አምባገነን አይሆኑም? እውቀት ለምኛ አይደለም ያገኘሁት፣ ጥሬ ግሬ ነው። ይሄ አያሳፍረኝም። በዚህ ሀገር ውስጥም በተለያየ ዓለምም ተመሬያለሁ። አሁንም በየቀኑ እማራለሁ። በነገራችን ላይ ብዙ ሰዎች ሲጠይቁኝ ያለኝን እውቀት አንዱን ከሰፈሬ ነው ያገኘሁት። የሽማግሌዎች ጋር ነው ያደግኩት። ያንን በሰፈሬ ያገኘሁትን እውቀት በዓለም ላይ በጥሩ ተቋማት ለትላልቅ ምሁራን ስር አጥንቼ አብስዬዋለሁ። ያ ግን በቂ አይደለም። በየቀኑ የዚህን ሀገር ገበሬዎች፣ ነጋዴዎች፣ ወታደሮች አገኛቸዋለሁ። ከነሱ በየቀኑ እማራለሁ። አዳዲስ የሚወጡ ጽሁፎችን፣ ጥናቶችን አነባለሁ። ራሴን በየጊዜው ለማሻሻልና አዳዲስ ለሚመጡ ችግሮች አዳዲስ መፍትሄ ለማምጣት እጥራለሁ። ስለዚህ የምናገረውና የምጽፈው ነገር በእውቀት ላይ እንዲሆን በጣም ስለምጥር ስናገርና ስጽፍ በኮንፊደንስ እናገራለሁ። because I believe I know what I'm talking about። ያ ማለት አላዳምጥም ማለት አይደለም። ማላዳምጥ ቢሆን ኖሮማ ዝም ብዬ ብቻዬን ሁሉ ነገር አደርጋለሁ። እናቴን አዳምጣለሁ፣ ጋዜጠኞች የሚያቀርቡትን ትችት አዳምጣለሁ፣ ገበሬዎች የሚናገሩትን አዳምጣለሁ፣ የሃይማኖት አባቶች መጥተው የሚኖሩትን አዳምጣለሁ። አዳምጬ ካለኝ እውቀት ከራሴ አመለካከት ጋር አንድ ላይ በማዋሃድ ለሀገርና ለሕዝብ የሚሆነውን ነገር ይሆናል ብዬ የማስበውን ፕሮፖዝ አደርጋለሁ። ከዚህ አንጻር ባለኝ እውቀትና ባለኝ ልምድ እንዲሸማቀቅ የሚፈልግ ሰው አይ ቲንክ ተሳስቷል። መሀይምነት አለማወቅ ኩራት አይደለም። እውቀት ኩራት ካልሆነ ግን ለምን ነው የምንማረው? ለምን ይሄን ሁሉ ህይወቴን አይ ቲንክ አሁን ወደ 30 ምናምን ዓመቴ ነው 2/3ኛውን ከህፃንነቴ ጀምሮ ትምህርት ቤት ያጠፋሁት እውቀት ለመሸመት ነው። ስለዚህ it shouldn't be discouraging። እውቀትን ዲስከሬጅ አይደለም መሆን ያለበት። አምባገነን ይሆናል ወይ? ማንም ሰው አምባገነን መሆን ይችላል። በነገራችን ላይ አምባገነን የሚከለክለው የስርዓት ልጓም ስናበጅለት ነው። እከሌ ዲሞክራት ነው፣ ውሸት ነው። እንደዛ ለኢትዮጵያ ህዝብ መቼም ምን ያህል እንደምንኖር ስለማናውቅ አንድ ነገር ለኢትዮጵያ ህዝብ መልዕክት ማስተላለፍ ፈልጋለሁ። ለኛ በተለይ ለወጣቱ ትውልድ
እከሌ ጥሩ ሰው ነው ዲሞክራት ነው አምባገነን አይሆንም ኖ በነገራችን ላይ አብዛኛው ሰዎች አምባገነን እንሆናለን ብለው አይደለም የሆኑት መንግስቱ ኃይለማርያም ነው ሰው በጣም ተቆርቋሪ የነበረ ለሌሎች መብት ለሌሎች ወታደሮች መብት ተቆርቋሪ ነበር አሜሪካ ያለው አንድ የሱን የልጅነት አብሮ አደግ ሰው አናገር ነበር ያን ሰው ወደ አውሬ አምባገነን ምን ለወጠው ሊለጉም የሚችል ስርዓት ማቋቋም ካልቻል ማንንም ሰው አምባገነን ሊሆን ይችላል ወይ አምባገነን ለመሆን ሲሞክር ሀገር ያፈርሳል መለስን ወሰጁ why did he became dictator መለስ ማለት እኮ በጣም ብሪሊየንት ሆነ ብራይት የሆነ የዊንጌት ተማሪ ነበር ጫካ ሲገባም እኮ ለህዝቡ አሳልፍለታለሁ ብሎ ጫካ ገባ ከዛ ተመልሶ መጣና አምባገነን ሆነ why we have to learn from that እከሌ አምባገነን ነው እከሌ ዲሞክራት ነው አምባገነንም ስርዓት ነው አምባገነንም የሚፈጥርም ስርዓት ነው ዲሞክራሲ የሚፈጥርም ስርዓት ነው አምባገነን ሊሆኑ የሚችሉ ሰዎች ዲሞክራት ሊሆኑ ይችላሉ ትራምፕ ነው ሰጁ ትራምፕ ብዙ ሰዎች እንደሚያዩት በጣም አምባገነናዊ አመለካከት አለው ይባላል ግን አምባገነናዊ ውሳኔ መወሰን አይችልም አሜሪካ ውስጥ የሚለጉመው ስርዓት አለ የሚያስቆመው ስርዓት አለ ትራምፕን አፍሪካ ውስጥ በጣማቸው የወጣለት እንደ ኢዲ አሚን ዳዳ አይነት ዲክቴተር ሊሆን ይችላል ነበር በት አሜሪካ ውስጥ ሲስተም ስላለ ልጓም አለ መንገዷ ጠባብ ነች ፈላጭ ቆራጭ ለመሆን አይቻልም ስለዚህ እኛ ኢንቨስት ማድረግ ያለብን እከሌ ጥሩ ሰው ነው እከሌ አምባገነን ነው የሚለው አይደለም እኔ አምባገነን ልሆን እችላለሁ አንቺም ያን ስክሪፕቶ ቁጭ አድርገሽ ወደ ስልጣን መጣ አምባገነን ልትሆኚ ትችያለሽ ምክንያቱም ብዙ ጊዜ ሰዎች አምባገነን የሚሆኑት ሊለጉማቸው የሚችል ሊገራቸው የሚችል ስርዓት ስለሌለ ነው ስለዚህ እኛም ኢንቨስት ማድረግ ያለብን መስራት ያለብን ዲሞክራቶች ሆነው የሚወጡ ሰዎች ሲመጡ እሰየው ብሎ አበረታቶ የሚያሰራቸው አምባገነን ለመሆን የሚፈልጉ ሰዎች ደግሞ ሲመጡ ሸብቦ መንገድ አስይዞ ያን ፍላጎታቸው ሊያስቆም የሚችል ስርዓት መገንባት ላይ ነው ያለበት ስለዚህ አምባገነንነት የለብኝም እያሉ ነው ነው አላልኩም አምባገነንበት የሌለበት ፖለቲከኛ የለም ማንም ሰው በራሱ ፍላጎትን እንደፈለገው ፈላጭ ቆራጭ መጫ መሆን ከቻለ ለምን ይደራደራል ዲሞክራሲ ማለት ምን እንደሆነ ታውቂያለሽ በቀላሉ በፖለቲካ ውስጥ ድርድር ማለት እኮ ነው እንደፈለጉት ሳይሆን የተለያዩ የፖለቲካ ፍላጎቶች ያላቸው ቡድኖች የሚስማሙበትን ማስፈጸም ማለት ነው ዲሞክራሲ ፖለቲካል ዲሞክራሲ ያ ነው ስለዚህ እኔ ጀዋር መሐመድ ቻሌንጅ የሚያደርገኝ የሚገራኝ ስርዓትና ህግጋት ከሌለ ድረስ ፍላፊቴ ቆሞ የሚያስቆመኝ ኃይል እስከሌለ ድረስ ካንቺ ጋር መደራደር ግዴታ ካልሆነብኝ ፍላጎቴን አንቺ ላይ እየጫንኩ ሄዳለሁ ማለት ነው አንቺን ከማሳመን ይልቅ አንቺን መግደልና ማሰር የሚቀለኝ ከሆነ አንቺን መግደልና ማሰር ምንም ኮንሲኩዌንስ ለኔ የማያመጣ ከሆነ ምን ራሴን አሳመመኝ ካንቺ ጋር ስለዚህ አንቺ ወደ ማሰሩ ሄዳለሁ ማለት ነው የኛ የዜጎች ኃላፊነት ምንድነው ጀዋርንም ሆነ ቤቲን ለድርድር የሚያስገድድ ስርዓት መገንባት ሀገር ስንመራ ተደራድረን እንጂ ተገዳድለን እንዳይሆን ስርዓት መገንባት መሆን ያለበት መልካም እንግዲህ አንድ ከዚሁ ጋር አስታኬ ባይዘው አልመለሱልኝም የዜግነት ጉዳዩ እንዴት እቺ የኔ ዜግነት ጉዳይ በጣም አንዴ ያኔ ኦሮሞ ፈረስ ባልኩ ቁጥር ኢትዮጵያዊነትን ካደ ተብሎስ አቧራ ተነሳ አሁን ደግሞ እንዴት አባቱ ኢትዮጵያዊነትን ተመልሶ ይቀበላል የሚል ሌላ አቧራ እየተነሳ ነው እኔ የውጭ ሀገር ዜጋ የወሰድኩት ሊትራሊ ተገፍቼ እኮ አብዛኛው እዚህ ሀገር የፖለቲካ አመራር የኤርትራን ዜጋ የሶማሊያን ዜጋ የዩሮፕን ዜጋ የወሰደው በስደት ነው ተገዶ ነው እኔ እዚህ ሀገር ስመጣ በቃ ብዬ ነው የመጣሁት ፕሮሰሱን ጀምሬያለሁ በቀናት ውስጥ ያልቃል በትንሽ ቀናት ውስጥ የሚያልቅ ጉዳይ ነው በጣም የተጋነነ አይነት አድርጎ የሚደረገው ነገር እንደዛ ለሚያስቡ ሰዎች አታስቡ በሚቀጥለው ምርጫ ላይ ፍጥጥ ያለ ኢትዮጵያ ዜጋ ይዤ ምርጫ ውስጥ ተሳተፋለሁ የሚያገደኝ የዜግነት የህግ ፕሮሰስ አይኖርም ምክንያት አይኖራችሁም በይልኝ እሺ እንግዲህ ውህደቶች ተፈጽመዋል በትላንትናው ዕለት እንደውም አንድ የደረሰ መረጃ ከኦነግ ከማልገልቹ
ፕሮፌሰር መራራ ጋር እንኳን ቀድሞ ነበረ ምን ነበረ ስታርጉ የነበራችሁት ተፈራርማችኋል ፊርማ ይባል ነገር መረጃው ድርሶ ነበር አይነገሩም እኔ አልነገርም አደራዳሪ ስለነበርኩ ድርጅቶቹ አመራሮች ጊዜው ሲመጣ የሚገልጹት ይሆናል ስለዚህ ከኦነግ ጋር ልትዋዱ ትችላላችሁ አልናገርም አሁን ድርጅቶቹ ሶስት ድርጅቶች ተዋይተዋል ሶስቱ ብቻ ሳይሆን ከዛ በላይ በፌደራል ደረጃም በክልል ደረጃም ብዙ ድርድሮች እየተካሄዱ ነው አብዛኞቹን ውስጣቸውን አውቃቸዋለሁ ግን ለሚዲያ ለመናገር አውትራይድ አልሆንኩም ፈቃዱ የለኝም ስለዚህ ምንም ነገር ወደ ፊት ለፊት የሚወጣ የተደረገ ምንም ነገር የለም አለ የተደረገ ግን እኔ አላወጣውም መልካም እንግዲህ ደግሞ ከዚሁ ጋር አሁንም ከውህደቱ ጋር ምናልባት ኦቦ ለማ መገርሳ ወደ እናንተ ፓርቲ ሊቀላቀሉ የሚችሉበት ሁኔታ አለ ተብሎ በስፋት ነው የሚነሳው እዚህ ላይስ ምንም ማለት ነው ስለዚህ እኔ እንድገምት ይተውልኛል ነፃ ሀገር ነው አላለም ቅድም ማስረቅ ነፃ የሆነበት ሀገር ውስጥ መገመት ነፃ ነው ስለዚህ እርሶ ከኦነግ ጋር ኦቦ ለማንም ጨምረው እርሶም ወደፊት መጥተው ምርጫ ላይ ወደፊት ልትመጡ የምትችሉበት በብዙ ፐርሰንት የሚታይ ነገር ነው ብዬ ልገምት ወይም ተመልካቹ ይገምት አይነገርም ጊዜ ወስነ